አዲስ ዘመንና አዲስ እርምጃ። ደራሲ አሌክስ አብርሃም። አቡቹ ምን ሆነሃል? ለምቦጭህን ጣልክሳ ትለኛለች እናቴ። ዝም። አንተን እኮ ነው። ዝም። ያዘህ እንዴ? ትለኛለች። አዎ እላታለሁ ራሴን ከፍ ዝቅ እያደረግኩ። ተራመድበት ይለቃል ትለኝና ወደ ስራዋ። በቃ ይህ ሁሉ ጥያቄ ለዚህ ነው። ከዚያ ደግሞ አባቴ ምን ሆነሃል አንተ? ምንም። እና ምንድነው ፊትህን የሐምሌ ሰማይ ያስመሰልከው? ዝም። ያዘህ እንዴ? ይላል። ትንሽ እለዋለሁ። አይዞ ተራመድበት ይለቃል ይልና ቢላዋና ቢላዋ እያፋጨ ወደሚያርደው በግ ይሄዳል። እህቴ ትመጣለች። አቡቹ ያዘሽ እንዴ? ትላለች። አዲስ ዓመት ድንጋዩ የገጠጠውን ተራራ በአደይ አበባ ሲያስውብ፣ የቀዘቀዘውን ምድር በመስከረም ጣፋጭ ፀሐይ ሲያሞቅ፣ ተፈጥሮን በአስገራሚ ጥበቡ ሲቀያይር፣ ለምንድን ነው ለኔ ሁል ጊዜ ተመሳሳይ ችግር ይዞብኝ የሚመጣው? ነፍስ ካወቅኩ ጀምሮ በየዓመቱ የአዲስ ዓመት ችግሬ የታወቀ ነው። ሁል ጊዜ ተመሳሳይ ምሬት አማርራለሁ። ሁል ጊዜ ተመሳሳይ ተስፋ ይሰጠኛል። ለእናቴና ለአባቴ ጉዳዩን በምሬት አሳውቃለሁ። አሁን አንዴ ሆኗል፣ ለሚቀጥለው ይስተካከላል ይሉና ለሚቀጥለውም ግን ያው ነው። እንዲህ ያስቸገረው ጉዳይ ለበዓሉ ተብሎ የሚገዛልኝ አዲስ ጫማ መጥበቡ ነበር። ደግሞ እኮ አንዴ ሁለቴ አልነበረም፣ ሁል ጊዜ ጫማ ቤት ስለካው ልኬ የነበረው፣ እቤትም ስሞክረው ምንም እንከን ያልነበረው ጫማ የበዓሉ ዕለት ተጫምቼው ትንሽ ወዲያ ወዲህ ስል አውራ ጣቴን ቀፍድዶ መያዝ፣ ከተረከዜም በላይ መፈግፈግና መላጥ ይጀምረኛል። የተላጠው እግሬና አዲሱ ጫማ ሲነካካ በተራመድኩ ቁጥር እሳት ባህር ውስጥ እግሬን ነክሬ ያወጣው ይመስል ቃጠሎ አይጣል ነው። ስንት ቦታ እንቁጣጣሽ እያልኩ ከጓደኞቼ ጋር እዞራለሁ ያልኩትን ልጅ አስሮ ቁጭ ያደርገኛል። ታዲያ ችግሩን ከስር መሰረቱ አይቶና መርምሮ እንደማቃለል አባቴም ሆነ እናቴ እንዲሁም እህትና ወንድሞቼ የማየው ምክንያት ይደረድራሉ። እኔ የምለው ስትለካው እኮ ልክ ነበር አይደለም እንዴ? አሁን ምን ሆነና ጠበበ? ስትመርጥ አይታት መርጥም ይላል አባባ። የግራ እግሩ ከቀኙ ይተልቃል፣ አንድ አይነት ቁጥር ያላቸው ጫማዎች አይበቁትም ይላል ወንድሜ። ተመልከቱ ችግሩን ተፈጥሯዊ ሊያደርገው ሲንደረደር። እናቴ ፈገግ ትልና እስቲ ተውት፣ ምርጫ ላይ የማይሳሳት ማን አለ? ሁሉስ በኋላ ቀንበር ሲጠበው መራመጃ ሲያጣ አይደል የሚያኮርፈው? ጫማ ቤትማ ተደርድሮ ሲያዩት ሁሉም ጫማ እኮ ጥሩ ነው የሚመስለው፣ መራመድ ሲጀመር ነው ጣጣው ትላለች። ቅሬታን እንደ ተቃውሞ የማየት አባዜ የተጠናወተው አባቴ በቃ ጠበበኝ ካልክ ጉዳይ እንዳይለኝ ስለምሰጋ ጫማ ቤትም እያለው መጥበቡን ባውቅም አልናገርም። እቤትም መጥቼ ስለካው ስለምጓጓ ጥበቱ አይታየኝም። ስመርጠውና ሲገዛ ደስ ያለኝ ጫማ ቆይቶ አላራምድ ይለኛል። ሻጮቹ ይቺን ቀን ቀድሞ ያውቁ ይመስል ጫማ ቤቱ ግድግዳ ላይ በቀይ ቀለም የተሸጠ ዕቃ አይመለስም የሚል ጽሑፍ ተለጥፏል። የቸገረ ነገር። እንዲህ ጫማዬ ጠቦኝ አኩርፌ ቁጭ ባልኩበት ሬዲዮ፣ ቴሌቪዥኑ በአዲስ ዓመት የተሻለ እምርታ እናሳያለን፣ እርምጃችን ፈጣን ይሆናል
በዚያ ገስግሰን በዚህ ሩጠን እዚያ ጋር እንደርሳለን እያለ ይደሰኩራል። ታዲያ እፈራለሁ። አገር ሁሉ ሮጦ ጫማዬ የጠበበኝ እኔ ብቻ መንደሩ ውስጥ እንዳልቀር እፈራለሁ። ግን በስንት እርዳታ በአጎትና በአክስት ድጎማ በዓመት አንድ የተገዛ ጫማ ሲጠብ አያበሳጭም? አንድ ጊዜ ደግሞ አባባ ያው እያደገ ነው የሚሄደው ብሎ ሰፊ ጫማ ገዝቶልኝ መጣ። ስራመድ ውልቅ ውልቅ የሚል ግድ የለም ገበር ደልድልበትና ወፈር ባለ ካልሲ ስታደርገው ልክ ይመጣል አለ። በምክሩ መሰረት ገበርና ወፈር ያለ ካልሲ ባደርግም ጫማው ግን ያው እንደሰፋ ነበር። እንደውም ያ ጫማ በተራመድኩ ቁጥር ወልቆ መንገድ ላይ እንዳይቀር እግሬን ከመሬት ሳላነሳ እየጎተትኩ መሄድ ተለማመድኩ። ከዓመት በኋላ ጫማው ወልቆ እንኳን አረማመዴ ያው እግር መጎተት ሆኖ ቀርቶ ነበር። ከዛን ጊዜ ጀምሮ ነው የሰው አረማመድ ዝንፈት ከአካላዊ ጤና ጋር ብቻ ሳይሆን ከጫማው ታሪክ ጋርም ሊያያዝ እንደሚችል የተረዳሁት። ለዚሁም ደግሞ አባቴ ምን እንደ በሽተኛ እግረን ትጎትታለህ፣ እንደ ልጅ ነጠቅ ነጠቅ ብላ አትራመድ ብሎ ይቆጣ ነበር። አንዴ ሲጠበኝ አንዴ ሲሰፋኝ በጫማ ምክንያት አዲሱን ዓመት ሳላጣጥመው ያልፋል። ታዲያ ለበዓሉ የአባቴ ጓደኞች እቤት ይሰበሰቡና እየበሉ እየጠጡ ይፈላሰፋሉ። ስለ ጫማ ሳይሆን ስለ ጊዜ። እንደ ዘመን ደስ የሚል ነገር ምን አለ? ዘመነ ማንትስ ከዘመነ ምንትስ፣ ልቀቅ አትልቀቅ፣ ጦር አይማዘዝ አይነዛነዝ፣ ስልጣኑን በሰላም አስረክቦ ለአዲሱ ዘመን የተዘጋጀውን የአደይ ዙፋን እያየ ወደ ተዘጋጀለት የታሪክ ኮሮጆ መሄድ፣ እስከምትቀጥለው ዓመት ልቆይ ምናምን፣ ላንተ ሙቼ ተፈልጬ አይልም። ዘራፍ እኔ ጊዜ እልፍ አላፍ ሰከንድ ሚሊዮን ደቂቃ እልፍኝ ሙሉ ሰዓት እያለ አይፎክርም። በስልጣን ዘመኑ ሳያዳላና ሳያዛንፍ ለሰው ለእንስሳቱ ለሳር ለቅጠሉ እኩል እድል ሰጥቶ አስጨፍሮ እንደገባ ሲወጣም አስጨፍሮ መሰስ ነው። ጊዜ በሃይማኖት አያዳላ፣ በዘር አያዘነብል፣ በቂም በቀል ፊቱን አያጠቁር፣ ላጨበጨቡለት ጅራት አይቆላ። ጊዜ አስተማሪ፣ ጊዜ ሐቅ ፈራጅ ይላሉ። እየጠጣችሁ ነይ እስቲ ቅጅለት ባዩሽ ይላል አባቴ። የለም በቃኝ፣ ራሴ ላይ ወጣች እኮ ጥይት የሆነች ጠላ ይላሉ አባ እንግዳ። አይ እንደ ነገሩ ነው ይጠጡ ትላለች እናቴ። ልጆች እንቁጣጣሽ ይላሉ። በአዲስ ልብስ ተውበው ይቦርቃሉ። ማስቲካና ከረሜላ ይነጣጠቃሉ፣ ይገዛሉ። እኔ ግን አዲሱ ጠባብ ጫማ እስረኛ አድርጎኝ ከጠላው ጋር አጠገብ አኩርፌ ቁጭ ብያለሁ። ምን ነው ይሄ ልጅ እንደ ልጆቹ አይጫወትም ይላሉ አባ እንግዳ። ደግ ሰው ናቸው። ሆዴ ሞላ ብለው ዙሪያቸውን አይረሱም። በተደሰተ ሕዝብ መሃል የተከፋች ነፍስ ያያሉ። ምን እሱ አመሉ ከሰው አይገጥም። በበዓሉ ቀን በኩርፊያ ተቆንኖ ይኸው ከጧት ጀምሮ ይላል አባቴ። አሃ አቡቹ ና እስቲ ወዲህ፣ ልጄን ምን አደረጋችሁት ነው? አረ እሱ እንኳን ለበዓል ባዘቦቱም ፋሲካ ነበር። አባ እንግዳ እጃቸውን ወደ ኮታቸው ኪስ እየሰደዱ ይጠሩኛል። ለበዓል ሳንቲም ሊሰጡኝ ነው። ወደ እሳቸው እያነከስኩ እሄዳለሁ። ምኑን ያህል ደግሞ የምታነክስ ይሉኛል። ጫማው እግሬን ልጦብኝ እላለሁ።
ኤዲያ ዝም ብሎ ነው እንጂ ይኸው ያንተስ ልጅ የኃይሉ ልጆች ሁሉ ይህንኑ አይደለም እንዴ ያደረጉ ይላል አባቴ። የለም አቶ ዓለሙ ካለ ነገሩ እርምጃ አይውረገረግም። ጥሩ ጫማ በልክ ሳይገዙ ተራመዱ፣ ተደሰቱ፣ ዓመት በዓል ነው ማለት ተገቢ አይደለም። ችግራችን ምን ሆነና ጠበበን ስንል መጥበቡን ሆድ ሲያውቅ ዝም ብላችሁ ተራመዱ መባሉ አይደለም። መስፋት መጥበቡን የሚያውቅ ባለጫማው ነው። ጎረቤት ላይ ስላማረ አንተም አርፈ ተጫማ ይባል ይላሉ። ጋሽ አሰፋ ታዲያ ድምጻቸውን ቀነስ አድርገው እውነትም እቺ ጠላ ጥይት ናት ታፈላስም ጀመር ይላሉ። ለምን እንደሆነ እንጃ አንድ ሰው እያወራ የአድማጩን ትኩረት የሳበ ከመሰላቸው ቀልድ አስመስለው ቀልድ ቢያጡ እንኳን ረጅም ሳል በማሳል አድማጩን መረበሽና ለሚወራው ወሬ ትኩረት እንዳይሰጥ ማድረግ የሚወዱ ሰው ናቸው። ብዙ ጊዜ ታዝቢያቸዋለሁ። በጋሽ አሰፋ ቀልድ ሁሉም ይስቃል። በተለይ ቤተሰቦቼ የሚስቁት ሳቅ ቀልዱ ከሚገባው የሳቅ ዋጋ በላይ ነው። መረር ያለውን የአባ እንግዳን ወቀሳ ማምለጫ ሰርጥ መሆኑ ነው። ሁሉም ይስቃል። እኔም ሳንቲሜን ተቀብዬ በህመም ፊቴን እንደከሰከስኩ እያነከስኩ ወደ ቦታዬ እመለሳለሁ። ወደ ጋኑ ስር እዛች ስር ኩርሲ ላይ ቁጭ ብዬ አረቄ ተጠቅልሎ የመጣበትን ቁራጭ አዲስ ዘመን ጋዜጣ እንዲዘረጋጋ በእጄ መዳፍ ዳጥ ዳጥ አድርጌ እያነበብኩ የቆዳና ሌጦ ኢንዱስትሪውን ለማዘመን የተወሰዱ እርምጃዎች የሚል አተታ። ምናልባት ይህ የቆዳ ኢንዱስትሪ ያሉት ነገር ሰፋ ያሉ ቆዳ ጫማዎች ለማምረት ተስፋ ነገር ይኖረው እንደሆነ ለማወቅ ቁልቁል ሳነብ አገራችን በቀንድ ከብት ሀብት ከአፍሪካ አንደኛ ከዓለም 10ኛ ናት ይልና ይቀጥላል። ሀተታው አያልቅም። ወደ ገጽ 16 ዞሯል ይላል። ገጽ 16 ደግሞ የለም። ምናልባት ሌላ ሰው ቤት ሌላ አረቄ ተጠቅልሎበት ሄዶ ይሆናል። ቴሌቪዥኑ ያወራል። በአዲሱ ዓመት የተሻለ እንቅስቃሴ ማድረግ ይኖርብናል። በሕይወታችን ውስጥ ወደ ተሻለ እድገት የሚያንደረድር እርምጃ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሕዝብ፣ እንደ አገር መራመድ ይኖርብናል እያለ እኔ ደግሞ እንደ ግለሰብ፣ እንደ ማህበረሰብ ከእርምጃው በፊት ስለ ጫማው ማውራት አለብን። ጫማው አዲስ ስለሆነ ብቻ እርምጃውም አዲስ ይሆናል ማለት አይደለም እላለሁ። አለበለዚያ ግን እዚያ ቴሌቪዥን ውስጥ ጥይት የሆነ ጠላ አለ ማለት ነው። የቴሌቪዥኑን ስብከት እንደ ጋሽ አሰፋ በሳል ለማቋረጥ እላለሁ። ማንም ዞሮ አያየኝም። ማውራትም ወሬ ማደናቀፍም በልካቸው የተሰጣቸው ሰዎች አሉ። የብዙሃኑ መክሊት ሕይወት ይስፋውም ይጥበበውም ከህመሙ ጋር በዝምታ መቀመጥ ነው።